በጣም ነው የሚደብረው። ኧረ ያቺ ፍሪክማ በሰፈሬ እኔ ጭዊ መሆኔን አታውቅም። ምንድን ነው ያደረገው? ማን ያዝ ከክስ የሆነ ነገር አውጥቷል። ሌባ የሌባ ሽማግሌ ነው። ጠንካራ ሽማግሌ ወረዛ ይድማል። ሌባ ነው አውቆ አንተ ብር እንድትሰጠው አለ አይደለ? ብር እንድትሰጠው አለ አይደለ? ዝም ብሎ እንደው ነው እንደዚህ አጣልቶ አንስቶብሃል ብር። እሱ ነው የወሰደው። እኔ አልወሰድኩም። እሱ ነው ሁሉንም ሰው ነው እንደዚህ አይደል? እንደገና ሰዋጣባቸዋለሁ። እስኪ ያሳይ ሰዋጣቸው ይሄን ያስጠላል። ሌባ ማንም ጉፋት እንደው አሁን ስነሳም ሲጀመር ነው አምን ማማዬ አቋምሽ እንዴት አባቱ እንደምን ቆም ብለሽ አውሪኛ አትሩጂ። ኧረ ቁሚ ማማዬ። ኧረ ውበትሽ ይለያል ማለት ሳቁች ብለሽ ደምቀሽ ትታያለሽ በመንገድ ታምራለሽ። ዛሬ እንደው በችግር ሰዓት እንደሱ ራውሽ አራውሽ ነው በችግር ሰዓት ፈልገኛለህ አይደል? በቃ በችግራችን መገናኘት አለብን። በቃ እንደ ሽብር ስጠኝ ችግር የለም። ከተሳወር ካለ ጠቃጠቃ ብዬ መልሳለሁ። እንደ ስሞትልህ አይሞላም። ሺህ ውስጥ እጅ ላይ ያለው ልስጥ። አረ እንደ ያለውን ስጠኝ። 700 ብር 300 ብር ግን አለበት። አይ እሺ ችግር የለም። እሺ እሺ አንካንዱ ማዲ አንካ 400 ብር 300 ብር አለበት። 700 ሸባብ ደግሞ አንተም እንደው በዚህ እርሜ ደግሞ ሴት እየጀነጀኝ ሂድ ወደዛ። ደግሞ ይዤልህ የምመጣውን አታውቅም። ማሩን ይዤልህ እመጣለሁ። ማር ይዘና ማር አይቴ ማሩ ገና ነሽ? አሽከችኑ መጣኝ እኮ አሽከችኑ መጣኝ። ምን አርገው ወጥተሽ ማበላ ነው ተረጋግቷል። ተብጁላ ቡጂ ምን እንደሆነ ብዬሽ ባለፈው ትሳደባለህ። በዛ ሰልፍ ምን ብለህ ነው የሰደብከኝ? አሳያለሁ። ለአባቴን አላወቀውም ማለት ነው። ያሰሪው ልጅ ነው እንዴ? ተመሳሰለብኝ ከመታው በኋላ። አንተ አልነካሁትም እኮ ታዲያ ምን ያረም ሰላም ነው። እንዴት ነህ? አልሰማሁም። አይቻልም። ስራ በዝቶብኝ በቆሎ እሸት እየበላሁ። አዎ እሱ ካልሆነ ታዲያ እንዴት ይቻላል? ሰላም እንትን አሁን ሰሞኑን ሁሉም ተከራይ የሽንት ቤት ቁልፍ ያስፈልገዋል። ያዋጡ ነው። አንተም እንድታዋጣ ነው ያለ ያው የቻልከው። ኧረ እኔ አሁንስ መረረኝ። ምንድነው? የቤት ኪራይ ተጨምሩብኛላችሁ። አሁን ደግሞ ለሽንት ቤት ትሉኛለህ። ታዋጣለህ። ከፈለገ ይዘረፍላችሁ ያለው ፌስታል ይዤ ነው እንዴ? ነው አሁን እኔ እኮ ስራ በስራ ሸነግማሪ። ኧረ ሻባው ዛሬ ባዶጄ እንዳልገባ ፈጣሪ ያሳክቶታል ነው። ኧረ ያ ሽማግሌ ማይበል አንተ ዛሬማ ባዶጄን እንዳልገባ በቃ ፈጣሪ ብለ እኔ ነሽ ረጉር መሰራት። እንደው የሚገርም እኮ ነው። የስልኬን ሽፋን እኮ ነው የወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድነው? አንተ ሌባ! አንተን እኮ ነው ፍራንክ ላረግህ እኮ ነው። ጋሽ አዲስ ተጀምሮ የለ ታዲያ ይሄንን ልትወስደኝ አይደለም። ለምሳሌ አሁን እንደዚህ አሁንም ፍራንክ ሊያረገኝ ነው። ምንድነው ይሄ ልጅ? ሪያሽ በቃ አሁን እኮ ባልበላ ቀብ የከተማ ልጅ ነኝ። ጨፈንፈን አቦቶ ለሚያመጣ ይሆን ያምጣ። ምን እንደዚህ አይነት ቀደ ወስደው እንደ ስልኬ
ዋናው ተጠርጣሪ በቁጥጥር ስር ውሏል። ጋዜጠኞችን እስላንተ በጣም ከተማ ሁሉ እያወራ ነው። ምን ቢሰራ ምንድነው የተፈጠረው? ነፍስ እኮ ነው ሲያስከብ ኖርማል አራት ሰውን ወጋ እንደዚህ አጣ አሳርቆ አንዱ ሲመጣ እንዲህ አረቁት ማለት ነው። እናትና አንተ ተዋሻልን ነገራቸው ነው። ምንድነው ተቆለተው ምንድነው ከዛ መንገድ ላይ ተብሽ በልቻችሁ እንደኔ ሙያ ያለን ብላችሁ መኪና እንዳነዱ መሰልጠን ካለባችሁ ተምሩ። ለማጅዳችሁ ሰልጥኑ ነው። በሉ ይበቃል። በቃ እናቴን አደራ በሉልኝ። ለፍቅረኛ ምን ነው እንኳን ሳይሰርቁት አይቀርም። አንተ መሰረቁ እንዴት አወቅ እንዴ? እወድሃለሁ፣ አፈቅርሃለሁ። ምን ትዕግስት ደረሰኝ። ኢትዮጵያ በጣም ደስ ትላለች። ምን ልበልሽ አላደርኩበት ልጆች በፊት ስንጫወትበት በጣም ብዙ ለውጥ አለባት። እኔ 14 ዓመት ቆይቼ እንዴት ትሆናለች ብዬ እንኳን እንዴ አቡቹ ቦስ እንዴ መጣሽ እንዴ ቦስ አራንቺ ምርጥ አቡቹ አመለካነሽ 14 ዓመት ስቲል ተለውጬ ስመጣ እንደዚህ እኔ ልጠብቅህ አልፈለኩም ነበር። ትንሽ ያው ምናምን አሞኝ ስለነበር ነው ትንሽ እንጥላት ስራ እኮ ብትሰራ ይወርስ ይሰጣል እንዴ? አሞኝ ስለነበር ነው ቦስ ያሞኛው ትንሽ አሞኝ ነበር እና ለዛ ነው። ችግር የለም እኮ ነው ማለት ነው። እኔ አራሚ ምን ነው ደብሮሃል ዛሬ? እንቺ በያ መጣሽ? አዎ አንድ መጥፎ አንድ ጥሩ ዜና አለኝ። ሚስት ይገጣለሁ። ኧረ ምርጥ ዜና። መጥፎ ዜናውን ንገረኝ እስቲ። እንታረቅ ነው። ሁለቱም መጥፎ ዜና ነው። አቦር ዘይድ ይሄኛው ቤት ፈርሶ ቢሰራ ይሻል። አቤት እቃ ልገዛ ነው። ብር ስጠኝ። አንቺ በየቀኑ ብር ትያለሽ። ስንት ስብሰባ አበል ምናምን ተቀብዬ እኮ የማገኘው ገንዘብ ነው። ገንዘብ መጫወቻ ነው እንደ ላንቺ። ተይ እንጂ ኧረ አትጫወሽብኝ እኮ እንቺ። ይሄ እንቺ ዝርዝር ያለው ይሄ ነው። ይበቃሻል፣ ይበቃሻል። ቂጣፊ ኧረ እንዴት ያለ ልጅ ይበቃኛል፣ ይበቃሻል። እናንተ ምን ይወዳባት። እኔ እኮ ተንኮልሽ እኮ ነው። እኔ አሁን አይተንኮለኛል። በይ ሂጂ ቀጥይ። አታቃጥልኝ። አቃጠለችኝ እኮ። አሁን ልሂድና ይሄንን ቢሬንዳ ልጠጣ፣ ቀዝቀዝ ልበል እስኪ። ሜሬንዳ ነገር አዎ ልሂድ እስኪ። አቤት እዚህ ሆነ ቁጭ ብለህ ነው? አዎ እዚህ ነኝ። ምንድነው ደግሞ ላይ ከፍ አድርጋችሁ ታሳሱቁን? ወደ ላይ ከፍ ታታይ ደረጃ ነገር ምን ነበር? ምን ፈልገህ ነበር? እንትን ቢሬንዳ አለ እንደ ቀዝቃዛ ነገር የሃይላንድ ይሆንልህ ወይስ? አዎ የሃይላንዱን አድርገው 80 ብር ነው። እሺ ምን ነው ገንዘብ ጣልኩ። አሁን ስመጣ ጣልኩ 8700 ብር። ኧረ 8000 ብር ይዘህ እሱ ኪስ ግን አዎ አልገባህም? ይይዛል። አዎ እና የት ጥለኸው ነው? መንገድ ላይ ጥለኸው ነው የሚሆነው? ኧረ ተቃጠልኩኝ። አሁንስ እንደው እና እስኪ የመታበትን ያየክ ሂድ እስኪ። ነው ትራንስፖርት ይዘህ መታል? ኧረ ምን ማለት ነው? ኧረ በታክሲ መተህ እንደው የት ጥየው ነው አንተ? እንዴት አውጥታው ሰርቀው ይሆናል። በቃ ሰርቀው ይሆናል። ሌባ 200 ብር። አዎ 8000 ብር። እሺ በቃ እመጣለሁ። የዱቤ ግን ተው ተቃጠልኩ። ዙሮ ተቃጠልኩ። ስንቱን ታሪክ አሳልፌ እንደዚህ መሆኔ። ሰላም ነው ጋሼ? እሺ ሰላም ነው። እንዴት ነው? ሰላም ነው። እዚህ አካባቢ ነው እንዴ የምትኖረው? አዎ እኔ እዚህ አካባቢ ነው የምኖረው። አዎ እኔም ድሮ ቤተሰቦች እዚህ ነበር የሚኖሩት። እኔ ከአሜሪካ እየመጣሁ ነው እና እየጠየኩኝ ያጠያየኩኝ። እሺ ቤተሰቦች የሉም አጥቻቸው። እስኪ ነው ሰፈሩም ተቀያይሯል እንደምታውቀው። ተቀያይሯል። እዚህ አካባቢ ነበር ነው የሚኖሩት። አዎ እና በልጅነት ወጥተህ ነው? በልጅነት አሜሪካ። አዎ 15 ዓመት ምናምን እዛው ቤት አለኝ። እዛው ስራ እዛው ነው የምኖረው። ቤተሰቦችን አግኝቼ እዛ ለመውሰድ ነበር የመጣሁት። እኔ ከነሱ ምንም አልፈለግም እንዳያገኘልኝ ወረታ እንትን ታረኝ። ችግር የለውም። ምን ያገናኛለሁ ታዲያ? ምን ችግር አለው? እሺ ደስ ይላል። ታዋቂ ነኝ እኔ። ያው ቪዲዮም ፎቶም እንደ ልስራለህ። እሺ ደስ ይላል። አንተ ብቻ አገናኘኝ በቃ። ቁጭ በል። ከአሜሪካ መጣች አድለው ግን ቤተሰቦች እንደው አገኘኋቸው። ቆይ አገናኛለሁ። እኔ ፎቶ አንስቼ እሺ አገናኛለሁ። መነጽሩን ማውጣት በቃ ይሄንን ቪዲዮ ሰራልሃለሁ። አገናኛለሁ በቃ። እሺ በቃ እሺ። እና እንደው በቃ እሺ በቃ እደውልልሃለሁ። እመጣለሁ በቃ። እሺ አደራ።
ፈልጌ ነው አንዴ ናላስቸግር። እሺ ምን ነበር? ፎቶ እንካ ቪዲዮ አንሳኝ ማለት ነው። እሺ ቪዲዮ ነው ማለት? ቪዲዮ አድርገው። እሺ ያንን ልጅ ከላይ የምታዩት ልጅ የዛሬ 15 ዓመት ጭቃ ላይ ወርቆ አግኝቼው ከቱቦ ውስጥ ውሃ ሊወስደው አውጥቼ አሳደግኩት። አሁን አሜሪካ ሰደርኩትና አሁን አድጎ ቤተሰቦቹን ይፈልጋል። ቤተሰቦቹ ሆናችሁ በዚህ ጻፉልኝ። ከጭቃ ውስጥ ነው አውጥቼ ያሳደግኩት። በጣም ብዙ ነገር ለፍቻለሁ። ጭቃ ላይ ወርቆ አግኝቼው ከቱቦ ውስጥ ከጉድጓድ ውስጥ ከጭቃ ውስጥ ነው ያወጣሁት። አሁን እንዴ ቆይ ምንድን ነው የለቀቀው? ምንድን ነው የለቀቀው? አላልከኝም? ታውቀኛለህ መጀመሪያ እኔ ታውቀኛለህ። አንሳና ለቀቀኝ እኮ ቤተሰቦችን አገናኘኝ ነው እንጂ አልኩህ። ከዛ ከጭቃ ወጥቼ ከጉድጓድ አውጥቼ ታውቀኛለህ። እና ታዲያ ቤተሰቦች ጥለዋል ብዬ ታልሁ ምናምን ቫይራል እንደወጣልኝ ነበር፣ አልተሳካልኝም። በቃ የመብራት አቦ ይዘኛል። ኧረ ተው ልኑርበት። ኧረ ተው በዚህ እድሜ ተው። ወይኔ ተው የምን ጨዋታ ነው? በዚህ እድሜ ተው እንጂ ና ስራ ጅል አፈር ብላ። እንደው ምን ይሻለኛል? እንደው አንተ ልጅ ምን ሆነ ነው? ስራ አሰራም እንደ ምን አባቱ ነው ይሄ ልጅ? ተው እንጂ ትልቅ ልጅ እኮ ነው። ምንድን ነው ያሰብከው ነገር? ምን ሊያደርገኝ ነው ጎበዝ? እንደው ምን ይሻለኛል? ይሄን ልጅ ምን ባሳክመውም አይሆንም። ምን ላድርግ? ቆይ እስኪ ምንድን ነው የሚሻለው? ምንድን ነው የፈለግከው ነገር ንገረኝ እስኪ። እያመመህ ነው እንዴ? ወይ አሞህም ከሆነ ንገረኝ። እሺ ላሳክምህ። ሐኪም ቤት ትሄዳለህ? አትፈልግም? ኧረ አይ አውቆ ነው። አይ ሳልሰራለህ እኮ አልቀርም ዘንድሮ። ሳልሰራለህ አልቀርም።